አሁን እስቲ ማን ይሙት ይሄ ምኑ መጣያ ይመስላል? ውሾቹ አሁን ቢናደዱና ቢገሉሽ አሁን ምንም በጌታስ ምን አይነት እብድ ዶሮ እንደሆነች ጋሳራ አድርጌላት ነበር። እዛ ውስጥ መጣያ ቦታ አለ፣ ሌላ ማአት ቦታ እያለ ሂዳ መጣል የምትፈልገው መስኮት ላይ። ማርያም ለዚች ዶሮ ያላረኩላት ነገር የለም። እንቁላል ያልሰራውላት እንቁላል መጣያ የለም። ከመስኮቱ የዘለለ ግን ልታውቅ አልቻለችም። ኧረ ተይ ይበሉሻል፣ ተይ ተይ ይገሉሻል። ደንቆሮ እንደሆነች በጌታስ አንዳንድ ዶሮ ችግር አለበት። ያላረኩላት ነገር የለም። ይጨልምላት ብዬ መስኮቱን ዘጋው። ታገ የነበረው ከደበራት ብዬ እዚህ ጋር በመዘብዘፍ ያድርጌ አንድ እንቁላል አስቀመጥኩላት። እሷ የምትፈልገው አመጣል የምትፈልገው ግን መስኮት ላይ ነው። ከላይ ሆነ ወረታች መጣል ማለት ነው እንቁላሉ። እንዴ ንብረትነቱ የኔ ነው እኮ እንቁላሉ የሚሆነው መጨረሻ ላይ ታላችሁ። አሁን ሂዳ ከውጭ በኩል መስኮት ላይ ትጥሏለች። እቺ ዶሮ ከመስኮት ላይ ያላት ችግር ምን እንደሆነ አላውቅም። ተመልከቱ ዛሬ ምን እንዳደረገች ይላችሁ። እዚህ ጋር በቀደም ጥላ ከመስኮቱ ላይ የሰበበረችው ነው ስትወርድ። አሁንም መታ የጣለች መስኮት ላይ እንቁላሉ ምን ሆኗል? ተሰብሯል። አሁን ይሄ ለማሳቀፍ አይሆን ጾም ነው አልበላው ምን አለ። ሌላ ያጠፋችሁን ጥፋት ላሳያችሁማ። አሁን እዛ እያሰራው ዶሮ ሲጮህ ስመጣ የተፈጠሩን ስታዩ ታዝናላችሁ። ምንም አሁን ማዘንም ምናምን አቁሜያለሁ እውነቱን ለመናገር። ለሰራተኞቹ ምግብ ሳደርስ ስመጣ ዶሮች ተንጫጩ። እሷ ናት ወንዱን ዶሮ እየመራችሁ ይዘው የገባችሁ ማለት ነው። ከዛ ስደርስ ምን ቢሆን ጥሩ ነው? ውሾቹ ወንዱን ዶሮ ገለውታል ማለት ነው። እንግዲህ አሁን ሩጫ ላይ ነኝ። ቤቱ ማለቅ አለበት ውሾቹ ዶሮቹን ከመጨረሳቸው በፊት። ቤቱ ለማለቅ እውነቱን ለመናገር ትንሽ ብር አይደለም። መጀመሪያ ያሰብኩት የነበረው ያወጡላችሁ ዋጋና መጨረሻ ላይ ሲነግሯችሁ ያለው ዋጋ ይለያያል። አሁን ዕቃ እንዲገዛ ምናምን ስል ነርቭ የሚነካ ነው ወጪው ማለት ነው። ግን ቢሆንም ችግር የለም። በቃ ያለንን ሁሉ እናወጣለን እዛ ላይ ቤቱን እንጨርሳለን ማለት ነው። ቤቱን እንጨርሳለን ዶሮቹ ከማለቃቸው በፊት ብዬ ተስፋ አደርጋለሁ። ከዛ በኋላ እንደ አዲስ ደግሞ ዶሮ ገዝተን እንትን እንላለን። የተረፈውን እንትን ይዘን በቃ እንደ ሕፃን ልጅ ቁጭ ብዬ እየጠበቅኩኝ ማትረፍ አልቻልኩም ዶሮቹን። ምክንያቱም ይሄዱና ውሾቹ ቤታቸው ድረስ ይገባሉ። ያላረኩት ነገር የለም። እንግዲህ ሞክሬያለሁ፣ የቻልኩትን ሁሉ ሞክሬያለሁ። የኛው ወንድ ዶሮ ማዳን አልቻልኩም። ከዚህ በኋላ ደግሞ ስንት ዶሮ እንደሚበላም አላውቅም። ውሾቹንም ምንም ማድረግ አልቻልኩም። እንደዚህ አይነት አጣብቂኝ ውስጥ ትገባላችሁ በህይወታችሁ ውስጥ፣ ከዛ ታልፉታላችሁ እሱን አጣብቂኝ።